ባየርን ሎስት ላ በፒኤስቪ በሀገርህ ቡድን በመታቀው ቡድን በቃ እቺን ካረጋችሁ ሊቨርፑልን በእርግጠኝነት ታሸንፋላችሁ ተባሉ ነው የሚመስሉት። አንድ ተጫዋች ላይ እንዳታለቃቅስ እንደ ዲቤክ ማለት ስሎት በታክቲክ ከተበለጥክ ማለት ነው ተጫዋች ምርጥ ቢሆን ራሱ እኮ ማለት ነው 4 ከመግባት 2 መግባት ነው ሊያደርግልህ የሚችለው እንጂ ሽንፈቱ አይቀርም። ንገረው በቃ ንገረው። ምን ብዬ ነበረ እኔ ባየርን ምንም ቪዲዮ አይሰራም። አይ ምንም በሊቨርፑል ታዲያ ምን እናድርግ? እያለቀሳችሁ ቪዲዮ ስሩ። ሁሌ የለቅሶስ ጊዜ ነው። ያለፈው አመት ግፍሽ ነው። የአንድ አመት ግፍ ነው እንደዚህ የሚያደርግሽ። ሻሼ ደግሞ ያለብሽን ግፍ አስቢ። መቼም አትመለሽም መቼም ነው ማትመለሽው። እኛ ግን ዘንድሮ ምን አለበሉ 50% የማን ዩናይትድ ደጋፊ ኳስ ማየት ያቆማል። ምን አለበሉኝ ነው ብላችሁ በቃ የሁላችንም አካውንት ይጎዳል እኮ የሆነ ደጋፊ መቀነሱ። ክለብ ይቀይራሉ ብዬ እንደዛ ላማቸው አልፈልግም። ባንዳ አይደለም። ገባችኋል? 50% የዩናይትድ ደጋፊ አርሰናል ዋንጫ ሲበላ ሲያይ ምን ያህል እንደወደቀ እና ጠላቱ ምን ያህል እንደተነሳ ስለሚገባው እነዚህ 1-2 ዓመት ይታገሳሉ ብዬ ገምታለሁ። ያለፈው ዓመት ዋንጫ ስለበሉ እነዚህም ፈላዎቹ አታይም ቪዲዮ መስራት ላቁም ማለት ቪዲዮ መስራት ላቁም ማለት በቃ እጅ ሰጡ ያዝ እንግዲህ ጀሞ ዘፈኑ ከእናንተ ነው፣ ጨፈራ ነው ከኔ ጀሞ። አረርገጥ በአውሮፓ የመጀመሪያ ሽንፈቱን ለሙኒክ ሰጠነው። ምድረ ቋጣሪ በሙላ ምን ዋጣችሁ አሁን እንዳይጮልቃትኝ ነውጣ ብርድ ልብስ ውስጥ አጮልቃትኝ። መጀመሪያ ተኛ ስላልተኛ አይደለ ምንድነው እንደዚህ አድርገህ መታኝ ናውጣ ልጣለው ጨጓራ። እንደውም ዛሬ እናንተ ናችሁ ሼር ኮፒ ሊንክ አድርጋችሁ ማድረስ ያለባችሁ። ምን አይነት ቲም ነው ያለኝ? ምን ጥንቆራሽ! አረ ይሄን ቲም በቃ ተው በቃ አይቋጠርም እኮ እንዴ ነው ቡድን ላይ እንዴ እናንተ ጅል ናችሁ እንዴ? በቃ ጅል ካሉን ከበቀረቆ ከዚህ በኋላ እዚህ ቡድን ላይ አይቋጠርም። በቃ እንዴ የመጀመሪያ ሽንፈቱን ለሙኒክ ይኸው የምትተማመኑበትን ቲም እኮ ነው ደገፍ አደረግን አባቴ። ይሄ ቁጥር 1 ቪዲዮ ነው። እመለሳለሁ ሼር ኮፒ ሊንክ አድርጋችሁ እመለሳለሁ። መጣ እንደውም አድማ መውጣት ነው በአርሰናል ምክንያት አድማ በቃ አንጩትም ከአርሰናል ጋር ማለት ነው። በቃ ፊርማ አሰባስቦ ከአርሰናል ጋር አንጩትም። ለሊቨርፑል ግን የ100 ብር ቻሌንጅ እንዳስመረበላቸው። ኧረ ባዳይ የሆነ ነገር ይግዙ እንዳትሄድ አይዛግ። አረ ወይኔ! አረ ምንድነው የተጠቀማችሁት? ወይኔ! ምንድነው? ቆይ እኛ ላይና እናንተ ላይ ማለት ነው ያስደገሙብን የሆነ ነገር አለ። ሼባው ላይና እኛ ላይ ማለት ነው የሆነ የተሰራ ስራ አለ። የሆነ ነገር አለ። ሼባው ማጣራት አለብን። የማንም መጫወቻውን እኮ እግዚአብሔርን ዝም ብለው እየመጡ ፉል ስኳር ነው ይዘው የገባው። ኤኪቲኬ ተጎድቶብዎታል። ምንድነው የሚፈጠረው? ወይኔ ለእናንተ አዘው። እኛ እንኳን እኮ ቢያንስ ማለት ነው በፔፕ ነው እንላለን። እሺ እናንተ ምንድነው የምትሉት? ስሎት ኤኒዌይ ማለት ነው በቶፕ ስፖርት ማለት ነው በአቬተር ላይ በአንድ በረራ ብቻ ማለት ነው እስከ 400,000 ብር የምታሸንፍበት ሁኔታዎች አሉ ማለት ነው። የገባችሁ ጠቅጠቃሩ አይዟችሁ። Who's the gunners? እሺ ቤስት ቲም ኢን ዩሮፕ አሁን ሰዓት ቤስት ቲም ኢን ዩሮፕ ተገረፈ። 45 ደቂቃ ብቻ ነው የኔን ትከሻ መለካት የቻለው። 45 ደቂቃ ብቻ ማለት ሰከንድ ሃፍ ደበደብኩት። ምን አባህ ምክንያት ትሰጠኛለህ? ሉዊስ ዲያዝ ስላልነበረ ነው በለኝ። ባየር ሙኒክ ወይስ አርሰናል ብዙ ተጫዋች ገሎበታል። ይረሳል እኮ በቃ እኛ በስኳድ ሮቴት እያደረግን ብንገርፍም ይረሳል። ስንት ስፖት ላይ ስንት ቦታ ላይ የመጀመሪያ ኦፕሽናችን አልተጫወተም። ስንት ቦታ ላይ and still the best team in Europe ባየር ሙኒክን ገረፍኩት። 45 ደቂቃ ነው የቻለ። አሁን ሃንግማንን ታስፈራራለህ ወይስ ዝም ብለህ ትበጠረቃለህ? መበጥረቁን አቁም። 7 ሰዓት ድረስ ባየር ሙኒክ ነው በእርግጠኝነት ያስጥልናል ብላችሁ የጠበቃችሁ እንደዚህ አይነት ጀለስማ መተኛት ነበረባችሁ። መቼ ነው ከስተታችሁ የምትማሩት? ሁለቱም ሊግ ላይ ቶፕ ነን።
ቻምፒየንስ ሊግ ላይ ደግሞ ብቸኛ 5-5 ያሸነፈ ቡድን ማለት አርኒ ስሎትም ላስት ሲዝን እንደዛ አሸነፈ ነው ማይ ጋይ ይሄ የመጀመሪያ ሲዝኑ አይደለም አርቴታ ባየር ሙኒክ ለምን እንደማደንቀው ልንገር 3 ዓመት ሙሉ ግሩፕ ስቴጅ ላይ አርሰናል ኤሚሬትስ ላይ ያለምንም ጎል ሁሉንም ጨዋታ አሸንፎ ነበር አንድ ጎል አገባብን እንዴት አንድ ጎል ያገቡብናል እንዴት ያን ያለው ምን ችለው ማን አሁን የአድናቆት ቪዲዮ ነው ፈልገው ሁላችሁም ባየርንስ ሪያል ማድሪድን መግረፌ አስደነገጠሽ አሁን እኮ ብሶብኛል ማን አሁን ብሶብኝ ሁሉንም ነው የምገርፈው ፉል ስኳድ በሆን ባየርንን ማን ነው 5 አይደለም 6 አገባበት ነበር ደፋር ቡድን ስለሆነ ማን ኖየር ብቻ 2 ያወጣው ኳስ እንችላለን አንፊልድ ላይ ማሸነፍ በጣም ከባድ ከመሆኑ የተነሳ ሊቨርፑል ራሱ ማሸነፍ ከብዶታል ማለት ጊቫዌ ያዘጋጃችሁ እንዴ አንፊልድ ላይ የተጫወተ 3 ነጥብ አለው ምናምን ነገር ደግሞ አንድ የሰማሁት ነገር አለች የሆነ ቡድን ወደ አንፊልድ መጥቶ ሊጫወት የመጀመሪያ በጣም ነው የሚያሳዝነው ታላቁ ሊቨርፑል በዚህ ደረጃ ያህል መንኮታኮቱ በሜዳው የሄዶም የመጣውም የሚረግጠው ክለቡ ነውና ሊቨርፑል ንቅለ ተከላ ያስፈልገዋል ቫን ዳይክ ባስኬትቦል መስሎ ነው ምንድነው ብቻ ነው ልናቆራለም የመጡት ግን አንድ ሀያል የነበረ ክለብ እንደዚህ ሆኖ በማየቴ በጣም ነው ማዝነው በጣም እንዳይቻሉ ማርያምን እንዳይቻሉ እንዴ የፈጣሪ ያለ እኔ ከዚህ በኋላ ሊቨርፑልን ስም ቀይራለሁ ከአሁን ወዲህ አንድ ሰው ሊቨርፑል ሼባው ኤፍሲ ምን እንዳይል የፍንድድ ኤፍሲ የፍንድድ ጌታ አምላክ እንዴ 4 መጽናኛዬ ሳቂን መላሽ ሊቨርፑል መጽናኛዬ እንዴ መጽናኛዬ የኔ መጽናኞች ተዋረኩ ይከባር የደስታ ቀን ነው የመዝምታ ይደበላለቅ መሬት ይመታ ምስክሮቹ የሙስሮቹ ወዳጅ ቤተሰብ እስኪናያችሁ ሙሽራው ሚዜዎቹ ኧረ ውሸት ነው በሉኝ ጋሼ አልሞተም በሉኝ ኧረ ጋሼ የምሮንክ ትናንት አልቀጣኝም ወይ አሁን ስለ አርሰናል ምን ልበል በቃ አርሰናል ጭራቅ ሆኗል በዚህ ሰዓት ማንንም አይሰማም የትኛው ክለብ ነው የሚያስቆመው እኛ እኮ ግራ ገባን ከዚህ በኋላ ከምሬን እኮ ነው የምላችሁ እንዴ ዛሬ ያስቆመዋል ጭራሽ የተባለው ሙኒክ የተፈራው ሙኒክን 3-1 ኤመሬት ላይ ዱቄት አደረገው በቃ ትችላላችሁ እናንተ እኔ ቆስያለሁ ከዚህ በኋላ ማውራትም አልችልም መጫችሁ ኮንግራ ጀማው አርሰናል ከሌላ ፕላኔት የመጣትኝ ነው ምን አይነት አለሌ ሆነ የሚገርም ሙኒክ ላይ 3 ሙኒክ እኮ በጣም ከባድ የሚባል ቲም እኮ ነው አርሰናል ጋር የለም ያሰፋላል ቂጠን ሲፈልግ ያሰፋላል በቃ አይሰማ ምንም የሚያደምጥ ማንንም ጋላክቲኮና ለምን ከአውሮፓ ተጣጣቅማት በጣም አርሰናል ጋር የለም ጀማው እዛ የለመርክበት ግማማ እዛው የለመርክበት ጠና የሚለጥፈለ አርቴታ ይልየ እንዴት ነው የሰራው እዚህ ያገ ሙኒክ ላይ 3 ጋብሪኤል የለም እኮ ጋብሪኤል መሪያቸው የለም ቲምበር አለ በቂ ነው ኮንግራ ብያችኋል ያሲ ፋሚሊ ይገባችኋል ይህ ዓመት የእናንተ ነው ጀማው እግር ኳስን ብዙ ዓመት ደግፍ ያለው እንደዚህ አይነት ሉጢ ደንቆሮ የሆነ አሰልጣኝ አይቻላል እልም ያሉ አለላይ ደንቆሮ አለመጨበጨበላችሁ ደንቆሮ አይዛክ የሚባለው ቀጭኒ ሽባ በፈጣሪ ተበላረኩ ጀማው ተዋረድን በፒኤስቪ 4 አንፊልድ ላይ መስሎት የሚባለው አሮን ራስም ብሎ ደንቆ ምንም የሚያውቁ ነገር የለም ጀማው ምንም ተጫወተበት አንፊልድን ጀማው ተጫወተበት ዩናይትድ በምንጣሙ ጀማው አለላይ አልም ያሉ አለላይ ደንቆሮ ተጫዋች
ኧረ በፈጣሪ ስም በፒኤስቪ 4 ማንቸስተር ዩናይትድ በመጣሙ በአንፊልድ እኮ ደግሞ አንፊልድ በቃ ማንም መቀለጃ መደበር ያደረገው እኮ ትሬኒንግ ማድረጊያ ኪዳነ ምሕረት ስም 4 ቼለው ትገጥማለህ አትገጥምም? ስቀልድ ነው ስቀልድ። ቼለው ይገጥማል፣ በስርዓት ነው የሚገጥመው። የቀረኝ አንጡራ ሀብት አንተ ብቻ ነህ። በጣም ብዙ መልእክቶችን ላኩ። ባየር ሙኒክ በጣም የተማመንኩበት ትልቅ ግዙፍ ቡድን ነው። ልጥፍ ነው የተደረገው፣ ልጥፍ ማለት ነው። ዘንድሮ ያለኝ ተስፋ ያለኝ አንጡራ ሀብት ቼለው ብቻ ነው። ለአርሰናል ግን አንዴ እናጨብጭብ ሁላችን ከመቀመጫችን ብድግ ብለን አንዴ እስኪ ሁላችን። አይ ምርጥዬ ቡድን ነበረ። ቼሎድ እባክህን አደራህን፣ እሺ እያሰብክበት አደራህን። ቃኛለ ለገመቤቴ አረ ይበቃኛል። ለረ ትለዩብኛላችሁ እኮ አረ በቃኝ አንቺ አረ በቃኝ እናንተ ቤተሰብ። አቤት 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 አቤት። አይ ምንም ማን ነው የሚያስቆመው ነው? አሁን እኮ ማን ነው የሚያስቆመው? ምንም አንሰካከስም። እግር ኳስ ተመልካችና አንሰካከሳትም። ማን ነው የሚያስቆመው? አርሰናልን ምን አይነት ፐርፎርማንስ ልጥልጥ። እሱንም ባየር ሙኒክ ነበር አንድ አለ የተባለ ቡድን አሁን ላይ እሱንም ለጥፎ ነው የጣለው። ምንም በቃ ሰበብ ነገር የለም። በስንት ሰዓት ጨዋታ በልጠዋል፣ ሁሉም ነገር በልጠዋል፣ ሲለጠልጧቸው ማለት ነው። ጭራሽ የሳቱት እኮ ስንት ነበረ? ሴት ፒስ ካልናፈቀን ብለው ሴት ፒስ ራሱ አገቡ። ወይኔ 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 እኛና ሊቨርፑል እንደዚህ ብንወድቅ በቃ እኛ ራሱ እንኳን ቢያንስ ማለት ነው ተቀናቃኝ ለመሆን አሁን እኮ ማለት ተቀናቃኝ ራሱ የለም እኮ። ምን አይነት ወይኔ አሁን እኮ ማለት ነው ምንም እንትን እንዳትሉ እግዚአብሔርን ነው። የሆነ ትሮሳርድም ተጎድቶባቸዋል ዛሬ ማለት ነው፣ ማጋለሽም ተጎድቶባቸዋል። ግን የሚጥል አይነት ነገር አይደለም ቡድኑ። በቃ አንድ ጎል የገባበት ራሱ በሙኒክ ማለት ነው 4 ቀረ። ወይኔ አይኔ እያየ ዋንጫ ሊበላ ነው አርሰናል። አሁን በወጣ መረጃ መሰረት አርሰናል ላይ መቋጠር ጤናን እንደሚጎዳና ሌላም እክል በሽታዎችን ይዞ እንደሚመጣ ይፋ ተደርጓል። ስለዚህ አርሰናል ላይ መቋጠራችሁን አቁማችሁ ጤናችሁን ጠብቁ እንላችኋለን። አተኙም በቃ ተኙ። በቃ መተኛት እኮ ነው፣ ሌላ ምንም የሚመጣ ነገር የለም። መተኛት ነው። ስንት ህልም የማይበትን ሰዓት ነው የፈጀብኝ። አንወያላ በጊዜ አጨርስም ከጨረስ የሁሉ ሰዓት ለምንድን ያስጠብቅን? ለምንድን ያስጠብቅን? እንዲህ በቃ ተኙ። ሌላ ምን አማራጭ አለን? እንደ ወያላ ግን የኔ ቋጠሮ የጣፈጠው የተስማማ ፕሮቲን የሆነው ለወያላ የተመጣጠነ ምግብ በቃ አሁን እዚህ ጋር ያለው ቆይ 3 ላል ሲጻፍ ተገልብጦ ነው ወይስ እኔ ተገልብጬ ነው? ኧረ እኔ ወንድማችሁ እኮ ግራ ገባኝ እኮ እንዴ 5 ላል ይቅርሽ። እሱ በደጉ ዘመን ነው። እንዴ አንድ ባሉ ነው የሚቀር ወያላ አይሰልምም እንዴ? አይሰልምም። ሹገር ፑል እኔ ቀድሜ ነበር የነገርኩሽ። ናፖሊን 6-1 አሸንፎ የመጣ ነው። እንዳንቺ አይነቱን ክፍት ቡድን እንዳንቺ አይነቱን ሸርሜክስ ቡድን ሲያገኝ ልጥላጥ ነው የሚያደርግሽ ብዬሽ ነበር። ኮመንቴ ላይ እንዳለ ስድም ማለት ነው እንዳለ 4-1 ያንቺ ጓደኞች ባየር ሙኒክን የሚያክል ቡድን ይለጠልጣሉ። አንቺ እዚህ ጋር ትለጠልጫለሽ በፒኤስቪ በሜዳሽ። ኧረ ሼም ነው። አርኒ ስሎት አውት ዛሬውኑ አውት። እንደኔ አልወዳደርም ብትይዝ እኔ አልፈልግም ቻምፒዮንስ ሊግ ብትይዝ እኔ እኮ እንደዛ ብዬ ነው የቀረው። ዘንድሮ ጥሩ አይደለም አቋሚ አልወዳደርም ብዬ ነው። ሄደሽ ዝም ብለሽ እያፈነደድሽ ትሰጫለሽ እንዴ? ሼም ከምር ሼም። አንቺ ደግሞ ምን ነው? እሺ ጭራሽ ተቀተሻል ዛሬ ሼባው እርሶ ይቅርታ። አንቺ አልኩ አቀለልኩሽ ይቅርታ። ጭራሽ ለነገሩ ውጤትሽን ያቀለ ነው የሚያቀል ውጤት ነው እያስመዘገብ ጭራሽ በቤታሽ ነው አስደግፈው የሰጠሽ። ኧረ አንቺማ ከቤት ይባሽ። የምሬን ነው የምልሽ። ይቅርታ በእውነት የሰው ስም አጠፋሁኝ። እኔ እንደዚህ አይነት ቋንቋ አልጠቀም። ባሽ ከሷ እንዴ ምን ይባላል? ኧረ እውነትን ይሄማ ይሰነፍጣል። ይሄ ውጤት ይሰነፍጣል። ያዛ ፍጫህን በደንብ እንዴ ሊቨርፑል ምን ነካችሁ እንዴ? ከሻምፒዮንስ ሊግ ላለመውረድ ፕሪሚየር ሊግ ላይ ላለመውረድ እኮ እየወረዳችሁ እኮ ነው። ወደዛ እኔ ሬትም ጠብቆ አልኩኝ። እኔ ከዚህ በላይ ምንም ልተባበራችሁ አልችልም። የኔ ወገን ይወደ እረማመድብሃለሁ። እኔ እኮ አንጀቴን ትበሉኛላችሁና ዘንድሮ እንደው አይ ፈጣሪ ይሄን ልታሳየኝ ያስቀመጥከኝ ማለት ነው። ይገርማል። ሺባው ኧረ ሽሮ ቅሌታ የሚፈስ ዞር በል ካጠገብ ዞር በል ምራራለ መሰለኝ። አርሰናል እንግዲህ በመጨረሻም ባየር ሙኒክን ተበቅሏል። በዚህ ሰዓት አርሰናልን የሚያቆም የትኛውም ክለብ ጠፍቷል ማለት ይቻላል። እንግዲህ ዘንድሮ አርሰናሎችም
ለትልቅ ስኬት የተነሱ ነው የሚመስለው። በሜዳውና በደጋፊ ፊት እንግዲህ ባየር ሙኒክን ያስተናገደው አርሰናል እንግዲህ በቲምበር እንዲሁም ደግሞ በማይዱኬና እንዲሁም ደግሞ በማርቲኔሊ ጎሎች እንግዲህ አርሰናል ማሸነፍ ችሏል ማለት ነው። አርሰናል እንግዲህ በዚህ ጨዋታ ፍጹም የጨዋታ ብልጫ ወስዶ ነበር ማለት ይቻላል። እንግዲህ አርሰናል እውነት ለመናገር አርሰናል ክብር ይገባቸዋል። በእንግሊዝ ፕሪሚየር ሊግም እንዲሁም ደግሞ በአውሮፓ ቻምፒዮንስ ሊግም እንግዲህ እያንዳንዱ ጨዋታ እያሸነፈ ይገኛል። እናንተስ ስለ አርሰናል ምን ትላላችሁ? ሀሳባችሁን አጋሩኝ። ዘንድሮ አርሰናል የአውሮፓ ቻምፒዮንስ ሊግ ዋንጫ ይበላል ብላችሁ ታስባላችሁ ወይ? እስኪ ሀሳባችሁን አጋሩኝ።